እንዴት ዋላችሁ? አይ ሰላም። ውሃ ፈልጌ ነበር። አይ መንገደኛ ነኝና ውሃ ነው የፈለኩት። አላ አልጠጣ። ማዘር እስቲ ውሃ አምጪለት። ውሃ ነበር የጠየቁ። ለእንግዳ ወተት ነው የሚሰጠው። ጠጣ ልጄ። አመሰግናለሁ። የደግነት ባህላችን እናንተ ጋር ብቻ ነው ያልቀረው። ና ልጄ ምሳ ብላ። አይ ረጅም መንገድ ተጓዥ ነኝ። ምሳ ብላ ትሄዳለህ? ግድ የለም ይኸው ከዚህ በላይ ምሳ ምን አለ። አመሰግናለሁ። መልካም ቀን። እሺ ሰላም ዋሉ። ለእቴ ሰውየው በጣም ጥሩ ሰው ናቸው። እሳቸውን አግብተሽ ከጉድ ታወጭኛለሽ። ዛሬ ደግሞ በሽታ እያስለፈለፈ ነው አይደለ? እስኪ ቶሎ ጠጣና ቶሎ ዳ። መጀመሪያ የቂጤና ልጅ ዝንጀሮ። በዚህ ሰዓት እኔ ከቂጤ የባሰ ህመም አለብኝ። ከዚህ ህመሜ ደግሞ ምድነው እሳቸውን ስታገቢ ብቻ ነው። ታሪኩ ልደረኝ ሳይሆን ልትሸጠኝ እያስማማ ነው። እሺ የሚመስለው አንቺ ደግሞ እንደው ይቅርታ። እቺ ልጅ ሰው ነች መልአክ? ድንጋዩን ልቤን እኮ ትርትር አደረገችው። ኧረ ተንፈራፈረ። እቃዎች ሁሉ እዚህ ውስጥ አሉልህ። ኬላውን አልፈ ከተማ እንደገባ ለአንድ ሰው ታስረክባለህ። ለማን ነው ማስረክበው? መጀመሪያ ከተማ ግባ። የምታስረክበው ሰው ራሱ ፈልጎ ያገኛል። ኬላው ላይ ደግሞ እንዳትያዝ የቻልከውን ጥበብ ተጠቀም። ከምትያዝ ራስህን ብታጠፋ ይሻላል። ይህንን ስራ ለመተው አሁንም እድሉ አለ። አስብበት። ችግር የለውም። በደንብ አስቤበት ነው የመጣሁት። ታዲያ ነገ መውጣት ትችላለህ ብሏል ዶክተሩ። የት ነው የምወጣው? የት ነው የምሄደው? ያው ወደ ቤታችን ነው። የት ትሄዳለህ? ቤት ጉድሽን አልሰማሽ? ምንድን? አይ እንደዚህ ታምሜ የኛ ቤት አይመችም ብዬ እኮ ነው። እንዴት ነው የት ትሄዳለህ? ያው ታሬ። አቤት ጋሽ ፍቅሬ። እንትን ነበር እኔ ቤት ብታርፍ ቅር ይልሃል? አይ ማስቸገር እንዳይሆንብኝ ብዬ ነው። አይ እሱ እንኳን በፍጹም አታስቸግረኝም። እንደውም ብቸኝነቴን ትጋራኛለህ። አመሰግናለሁ ጋሽ ፍቅሬ። ምንድን ነው? የእናቴ አስክሬን፣ የእናቴ የከርታቷ የእናቴ አስክሬን። ታዲያ ወዴት ነው? ወደ ትውልድ ሀገሯ። ዘመዶቿን ሁላ ጨርሳ ብቻዋን በሰው ሀገር ተንከራታ እትብቴ የተቀበረበት ሀገር ላይ ወስደ ቅበረኛለች። እናቴ የኔ ከርታታ ልስራበታ። እንዲሁ እንደ ተንከራተተች እኔ ለማሳደግ ድፈት በሄደችበት